ይሄ ቪዲዮ ተመሳሳይ ህይወት ሰልችቶኛል፣ መቀየር እፈልጋለሁ፣ ትዳሬን ማዳን እፈልጋለሁ፣ ብዙ ጣርኩኝ ግን መልሼ እዛው ነኝ ለምትሉ ብቻ ነው። ልብሽን እንዴት መጠበቅ አለብሽ ፓርት 1። ሶሻል ሚዲያ ላይ ቁጭ ብላችሁ ለረጅም ጊዜ ስክሮል ካደረጋችሁ በኋላ የሆነ የተደበላለቀ ስሜት ተሰምቷችሁ አያውቅም? ወይ ድብር ይላችኋል፣ ወይ ቅናት ይሰማችኋል፣ ወይ ደግሞ የራሳችሁን ህይወት ማወዳደር ትጀምራላችሁ። እንደዛ ሆናችሁ አታውቁም? ከዛ ደግሞ ለምንድነው ግን የኔ ህይወት የማይቀየረው? የሰውን ህይወት ተመልካችሁ ሆንኩኝ እኮ ትላላችሁ። ይኸውላችሁ አንድ ማወቅ ያለባችሁ ወሳኝ ነገር ልንገራችሁ። እናንተ የምትመገቡትን ምግብ ናችሁ። ይሄ የምንበላውን አይደለም፣ ለነፍሳችን የምንመግበው ምግብ። በዋነኝነት ደግሞ የምትሰሙትና የምታዩትን ነገር ማለት ነው። ለዛ እኮ ነው ልባችሁን አጥብቃችሁ ጠብቁ የተባልነው። ህይወታችን ከልባችን ስለሚጀምር ወደዳችሁም ጠላችሁም ሶሻል ሚዲያ ላይ የምትመገቡት ነገር የልባችሁን ቅኝት ይወስነዋል። ከዛ ሳታስቡት የሆነ አይነት አስተሳሰብ፣ የሆነ አይነት አመለካከት ኖሯችሁ ራሳችሁን ታገኛላችሁ። ለሆዳችን የተመረጠ ንጹህን በደንብ የበሰለውን ምግብ እንደምንመገቡ ለውስጣችንም የተመረጠውን መልካም ነገር ያለበትን ተስፋ የሚሰጠውን ምግብ መርጠን እንመገብ። አሁን ሁላችሁንም አንድ ነገር ቻሌንጅ አደርጋችኋለሁ። በየትኛውም ሶሻል ሚዲያ ላይ ስታዩት ደስ ብሏችሁ ካያችሁት በኋላ ግን ውስጣችሁን ድክም የሚያደርጋችሁን ቻናል፣ ለምሳሌ ሀሜት የበዛበት ነገር፣ ሰውን መንቀፍ የበዛበት ነገር፣ አንድ ሪያሊስቲክ የሆነ የህይወት ኑሮ ያለበት ነገር፣ ጊዜያችሁን ከማጥፋት ውጪ ለእናንተ አንድም ነገር የማይጨምርላችሁን ነገር ማየት አቁሙ። ከዛ ግን በተቃራኒው ስታዩት የሚያበረታታችሁን ነገር፣ ተስፋ የሚሰጣችሁን ነገር፣ እንድትሰሩ የሚያነሳሳችሁን ነገር ፈልጋችሁ ተከታተሉ። እርግጠኛ ሆኜ የምነግራችሁ ነገር ከጥቂት ጊዜያት በኋላ የውስጣችሁ ሰላም ተመልሶ የአእምሯችሁ ጤንነት ተጠብቆ ተስፋን ተሞልታችሁ እራሳችሁን ታገኙታላችሁ። ሞክሩት እስቲ። ቻሉ።